ሰላም ጤና ይስጥልን። የተወደዳችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። በዚህ ጫጫታና ግርግር በተሞላበት ዓለም ውስጥ የሰሜኑ መብራቶች ኖርዝ ላይትስ ወይም ደግሞ አውሮራ የሚባሉ ክስተቶች የምድርን ጸጥ ያለ ስማት ያስታውሱናል። አዎ እነዚህ አስፈሪ የምድራችን ተአምራዊ ክስተቶች ከሳይንሳዊ ክስተትም በላይ ናቸው። ተአምራቶቹም ከአጽናፈ ሰማይ ጋር ምን ያክል እንደተገናኙ ማስታወሻም ጭምር ናቸው ብሎ መውሰድ ይቻላል ማለት ነው። አውሮራ ወይም ኖርዝ ላይት ሰሜናዊ ብርሃን ወይም አውሮራ በመባል የሚታወቅ ሲሆን ከምድራችን በሰሜንና በደቡብ ዋልታ አካባቢ ወደ ሰማይ ከፍ ያሉ ለየት ያለ ትዕይንት እናገኛለን። ሰማዩ በጣም በሚገርም የብርሃን ትዕይንት ተሞልቶ በጣም ምስጢራዊ፣ በጣም ድንቅና የሚያስፈራ ከሌላው ዓለም እጅግ ለየት ያለ ክስተት እናስተውላለን በእነዚህ አካባቢዎች። አዎ ልቅናና ጥራት ለዓለማት ጌታ ይሁን። ውድ ቤተሰቦች እንኳን ወደ ድንቅ ምድር ቻናል በደህና መጣችሁ። በዚህ ቪዲዮ አንዱን ድንቅ የተፈጥሮ ክስተት አስማታዊ ትርኢት በጋራ የምንቃኝ ነው የሚሆነው። ጉዞ ወደ አውሮራ ቦሪያሊስ ሰሜናዊ መብራቶች ወይም ደግሞ አውሮራ ቦሪያሊስ ኖርዝ ላይትስ በመባል የሚታወቅ ድንቅ ክስተት ነው። አብራችሁን እስከ መጨረሻ ቆዩ። አውሮራ ቦሪያሊስ እንግዲህ ድንቅ የተፈጥሮ ብርሃን ነጸብራቅ ሲሆን በዋነኝነት አውሮራ ቦሪያሊስ በአርክቲክ አቅራቢያ ባሉ ከፍተኛ የኬክሮስ አካባቢዎች የሚታይ ታላቅ ለየት ያለ እጅግ አስፈሪ ክስተት ነው። እነዚህ መብራቶች እንግዲህ የሚከሰቱት ከፀሐይ በተሞሉ ቅንጣቶች ወይም ፓርቲክሎች በመሬት መግነጢሳዊ ስበትና በከባቢ አየር መካከል ባለው መስተጋብር ወይም ደግሞ ኢንተራክሽን አማካኝነት የሚፈጠር ድንቅ ክስተት ነው። እጅግ ለየት ያለ የትኛውም የዓለም ክፍል የማናገኘው በሰሜናዊና ደቡባዊ የምድራችን ጫፍ አካባቢ ብቻ የምናገኘው የሚደንስ ለየት ያለ ብርሃን እናገኛለን። ይህም የሚያብረቀርቅ አረንጓዴ፣ ቀይ፣ ወይነጠጅ አንዳንዴም ደግሞ ሰማያዊ ቀለሞች ያሉት ሲሆን ሰማዩን እያንዣበበ ሲፍለቀለቅ እናየዋለን። እጅግ አስፈሪ፣ እጅግ አስደናቂ፣ እጅግ ልዩ የፈጣሪ ኪነጥበብ የተሞላበት ክስተት። የፀሐይ ፍንጣቂ የሚመስሉ ለየት ያሉ የፀሐይ ጨረሮች በሚሊየን የሚቆጠሩ ኪሎ ሜትሮችን አቋርጠው ከጠፈር ወደ ምድራችን ይጓዛሉ። እነዚህ የፀሐይ ነፋስ ወይም ደግሞ ሶላር ዊንድ በመባል የሚታወቁ እነዚህ የፀሐይ ጨረር ፍንጣቂ የሚመስሉ ቅንጣቶች ጅረትን ይለቃሉ ወደ ከባቢ አየር። እነዚህ ቅንጣቶች እንግዲህ ወደ ምድራችን ከባቢ አየር ሲደርሱ ከምድራችን ሰሜን ዋልታና ደቡብ ዋልታ በስተቀር ከሰሜን ዋልታና ከደቡብ ዋልታ በስተቀር በሌላኛው አካባቢ ያለው የምድራችን መግነጢሳዊ መስክ ወይም ደግሞ ማግኔቲክ ፊልድ የምንለው አብዛኛዎቹ ጨረሮች ጋር በመጋጨት ወይም ደግሞ በመላተም አቅጣጫ እንዲስቱ እንዲቀይሩ፣ ያም ማለት ወደ ምድራችን ሰሜናዊና ደቡባዊ ንፍቀ ክበብ ዲፍሌክት እንዲያደርጉ እንዲቀይሩ፣ ወደዛ እንዲጓዙ አቅጣጫ እንዲቀይሩ ይዳርጋቸዋል ማለት ነው። እዚህ ጋር እንግዲህ አንዳንድ ቅንጣቶች ወደ ላይኛው ከባቢ አየር ውስጥ በመግባት እንደ ኦክስጅን እና ናይትሮጅን ካሉ ጋዞች ጋር እንዲጋጩ ይዳርጋቸዋል ማለት ነው። በእነዚህ ግጭቶች ምክንያት ለየት ያለ ብርሃን እንዲፈጠር ታላቅ ምክንያት ይሆናል ማለት ነው። በዚህ ምክንያት ከመሬት ከባቢ አየር ባለው የከፍታ ርቀት የሚወሰን ሆኖ ኦክስጅን ሁለት አይነት ብርሃኖችን ያመነጫል ማለት ነው። አንደኛው አረንጓዴ ሲሆን ሌላኛው ብርሃን ደግሞ ቀይ ብርሃን ይፈጠራል። ናይትሮጅን ጋዝ ደግሞ ሰማያዊና ሐምራዊ ቀይ አይነት የአውሮራ ብርሃን ይፈጥራሉ ማለት ነው። ይህ የጠፈር ብርሃን ትዕይንት እንግዲህ የሚከሰተው ከምድረ ገጽ በ80 ኪሎ ሜትር እስከ 640 ኪሎ ሜትር አካባቢ ባለው ርቀት መካከል ከፍ ብሎ በስፋት የሚፈጠር ነው። ይህ ክስተት በምድራችን ሁሉም አካባቢዎች የሚፈጠር ሳይሆን ለየት ያሉ አካባቢዎች ለየት ያለ ወቅት ግን ያስፈልገዋል። አውሮራ በደንብ የሚታየው በአውሮራል ዞን ያ ማለት ከ65 ዲግሪ እስከ 72 ዲግሪ በሰሜን ኬክሮስ አካባቢ ሲሆን አውሮራ አውስትራሊስ ደግሞ በደቡባዊ በዚሁ ዞን ላይ የሚገኝ ሲሆን ይህንን የተፈጥሮ ክስተት
ቁልጭ አድርገው የሚያሳዩ ሀገራት መካከል ኖርዌይ በሰሜን ንፍቀ ክበብ፣ ስዊድን፣ ፊንላንድ፣ አይስላንድ፣ ካናዳ፣ አላስካ፣ የሰሜን ሩሲያ አካባቢ በስፋት ይህን ክስተት እናያለን። ኦሮራን በደንብ ጥርት ብሎ ለማየት ደግሞ ከመስከረም እስከ መጋቢት ወር ከመስከረም ወር እስከ መጋቢት ወር ድረስ ያም ማለት ረጅም ሌሊቱ ረጅም ሰዓት በሚፈጅበት ጊዜ እንዲሁም ደግሞ ሰማዩ ሲጨልም ሲሆን ከፍተኛ የእይታ ሰዓቶች ብዙ ጊዜ ከምሽቱ 4 ሰዓት እስከ ሌሊቱ 8 ሰዓት ባለው ጊዜ ውስጥ ሰማዩ ለየት ባለ ብርሃን ፍንጣቂ ሲደንስ ሲጨፍር እጅግ ለየት ያሉ ትዕይንቶችን ሲያስተናግድ መመልከት አዲስ ነገር አይደለም። በሰሜናዊ ንፍቀ ክበብ እንዲሁም ደግሞ በደቡባዊ ንፍቀ ክበብ ከ65 ዲግሪ እስከ 72 ዲግሪ አካባቢ ማለት ነው። ይህ ክስተት እንግዲህ እንደየ አካባቢዎቹ ተጨባጭ ሁኔታ ለየት ያለ አፈታሪክና ባህላዊ እምነቶችን ጭምር አሉ። ከዚህ ክስተት ጋር ተያይዞ ለብዙ ዘመናት የሰሜኑ ብርሃን ኖርዝ ላይት አስደናቂና ግሩም አፈታሪኮችን አስነስቷል ማለት ነው። ለምሳሌ ኢኒዩት የሚባሉ ሰዎች በሰሜናዊ ንፍቀ ክበብ የሚገኙ ማለት ነው። እነዚህ ሰዎች እነዚህ መብራቶች ከዋልረስ የራስ ቅል ጋር ኳስ የሚጫወቱ መናፍስት እንደሆኑ ያምኑ ነበር። ዋልረስ ማለት እንግዲህ በሰሜናዊ ንፍቀ ክበብ በዋልታ አካባቢ የሚገኝ በረጃጅም ጥርሶቹ በታላላቅ ፂሙ እንዲሁም ደግሞ በግዙፍ ሰውነቱ የሚታወቅ ታላቅ የባህር ውስጥ አጥቢ እንስሳ ሲሆን 1200 ኪሎ ግራም አካባቢ ይመዝናል ተብሎ ነው የሚታሰበው። እንግዲህ ከዚህ ፍጡር የራስ ቅል ጋር የሚጋጩ መናፍስት ናቸው ብለው ነው የሚያምኑት እነዚህ አካባቢ ያሉ ሰዎች ማለት ነው። ሌላው በኖርስ አፈታሪክ ውስጥ ኦሮራ የቫልኪሪስ ጋሻዎች ነጸብራቆች ተደርገው ይወሰዱ ነበር። ቫልኪሪስ ማለት እንግዲህ ቆንጆ በጣም ጠንካራ ሴቶች ብዙውን ጊዜ ጋሻ ለብሰው ጦር ይዘው ክንፍ ያላቸው ፈረሶችን ሲጋልቡ ወይም ደግሞ በሰማይ ሲበሩ አድርገው የሚስሏቸው ፍጥረታት ናቸው ማለት ነው እንግዲህ። ስለዚህ ከነዚህ ጋሻዎች ጋር የሚላተቡ ነጸብራቆች ተደርገው ይወሰዳሉ ማለት ነው በኖርስ አፈታሪክ። ሌላኛው ወደ አሜሪካ እንሂድና አንዳንድ የአሜሪካ ተወላጅ ጎሳዎች ኔቲቭ አሜሪካንስ የምንላቸው እነዚህ ደግሞ መብራቶቹን እንደ ቅድመ አያቶቻቸው መናፍስት በሰማይ ሲጨፍሩ አድርገው ይስሏቸው ነበር ማለት ነው። ኖርዝ ላይት ወይም ደግሞ የሰሜናዊ ብርሃን የሚባለው ይሄ ነው። የዚህ ነጸብራቅ በደቡብ በኩል ደግሞ አለ ኦሮራ ኦስትራሊስ የሚባለው ሳውዝ ላይት የሚባለው። ኦሮራ ቦሪያሊስ እንግዲህ ሰሜን ዋልታ አካባቢ ያለ የሰማይ ክስተት ሲሆን ይህ ክስተት በተመሳሳይ በደቡባዊ ንፍቀ ክበብም ጭምር ይስተዋላል። ኦሮራ ኦስትራሊስ ይባላል። የሰሜኑ ኦሮራ ቦሪያሊስ፣ የደቡቡ ደግሞ ኦሮራ ኦስትራሊስ ሳውዝ ላይት የሚባለው። ይህ ደግሞ በስፋት የሚገኘው በአንታርክቲካ፣ ደቡብ አውስትራሊያ፣ በኒውዚላንድ እና በደቡብ አሜሪካ አካባቢ በስፋት ይታያል። አዎ ኦሮራ የሚደንስ የብርሃን ትዕይንት ብቻ አይደለም የተወዳጅ ቤተሰቦቻችን፣ በፀሐይ እንዲሁም ደግሞ በምድር መካከል የሚደረግ የጠፈር ውይይት ይመስላል። የፀሐይ ቅንጣቶች ከከባቢ አየር ጋር ሲጋጩ ሰማያችንን በአረንጓዴ፣ በቀይ፣ በሰማያዊ እንዲሁም ደግሞ ወይነ ጠጅ ቀለም እንዲያሸበርቅ ያስገድዱታል። እነዚህ አስፈሪና ዳንሰኛ አስደማሚ መብረቶች በአብዛኛው የሰሜንና ደቡብ ዋልታ አካባቢ ይገኛሉ። ከአካባቢው ቅዝቃዜ ጋር ተያይዞ እነዚህ ዳንሰኛ ብርሃኖች ከበረዶ ክምር በላይ እየጨፈሩ ከቀዘቀዙ ሐይቆች እና ጸጥ ያሉ ታንዳዎች ጋር የሚፈጥሩት መስተጋብር ድንቅ የፈጣሪ ስራዎችን እንድናስታውስ ያስገድዱናል። ውድ የቻናል ቤተሰቦች በዚህ ቻናል ድንቅ የተፈጥሮና ሳይንሳዊ ውበቶችን እያደነቅን በፈጣሪ ኪነ ጥበብ እየተገረምን የድንቅ ምድር ዳሰሳችንን እንቀጥላለን። ሌሎች የድንቅ ምድር ዳሰሳ ቪዲዮዎች እንዳያመልጠዎት ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ከወደዱት ላይክ እንዳይረሳ። በቀጣይ ድንቅ ምድር ዳሰሳ ስለምን ጉዳይ ይዘን እንምጣ በሚለው ርዕስ ላይ ሀሳቡን ኮመንት ሳጥኑ ላይ ያሳውቁን። አብራችሁን ስለቆያችሁ እጅግ እናመሰግናለን።